ሁላችንም አብረን ከኔ ጋር እንጸልይ። እግዚአብሔር አምላካችን ሆይ በዚህ ጊዜ በቃልህ እንድትናገረን በኢየሱስ ክርስቶስ ስም እንጸልያለን። ቃሌ ሕይወትን የሚሰጥ ነው። ቃሌ ታሪክን የሚቀይር ነው። በእውነተኛ ቃልህ ተናገረን። እግዚአብሔር አምላካችን ሆይ ለእያንዳንዳችን በያለንበት ሁኔታ ሁሉ እግዚአብሔር ሆይ እንድትናገረን። አንተ በዓለም ሁሉ በአንድ ጊዜ የምትገኝ አምላክ ነህ። በዚህ ዓለም የክፉ አሰራር ቢኖር እንኳን የክፉ አሰራር ባለበት በዚህ ዓለም ላይ በዚህ ዓለም ክፋት ላይ ስልጣንን ለእኛ ስለሰጠህን እጅግ አድርገን እናከብራለን። ስለሰማህን እጅግ አድርገን እናመሰግናለን። ክብር ላንተ ይሁን በኢየሱስ ስም አሜን። ዛሬ የምሰብከው የእግዚአብሔር ቃል ያለው ማርቆስ 16 ከቁጥር 16 እስከ 17 ባለው ክፍል ይሆናል። ይህንን ቃል በምንመለከትበት ጊዜ ማርቆስ 16 ስለምንድን ነው የሚናገረው? የሚያምኑትን እነዚህ ምልክቶች ይከተሏቸዋል። በስሜ ምን ያደርጋሉ ይላል? አጋንንቶችን ያወጣሉ፣ በአዲስ ልሳን ይናገራሉ። በዚህ ክፍል እባቦችን በእጃቸው ይይዛሉ ይላል። የሚገድል መርዝ ቢጠጡ እንኳን አይጎዳቸውም። እጃቸውንም በሕመምተኞች ላይ ይጭናሉ፣ እነርሱም ይፋወሳሉ ነው የሚለው በዚህ ማርቆስ 16 ያለው ቃል። ርዕሴ ዛሬ እንዲህ የሚል ነው፣ በስሙ ያለው ስልጣንና የአማኝ ሕይወት የሚል ነው። በስሙ ያለው ስልጣን፣ በክርስቶስ ኢየሱስ ስም ያለው ስልጣን። እንግዲህ ወገኖቼ የኢየሱስ ስም ከስሞች ሁሉ በላይ ነው። ከስም ሁሉ በላይ የሆነውን ስም የሰጠው ደግሞ እግዚአብሔር አማኝ በድል ሕይወት እንዲመላለስ ነው። ጌታችን ኢየሱስ ክርስቶስ ከሙታን ከተነሳ በኋላ ለ11 ደቀ መዛሙርቶች እንደሚታወቁ ተገልጧል። መገለጥ ብቻ አይደለም፣ ታላቁን ተልእኮ ደግሞ ሰጥቷቸዋል። በዚህ በታላቁ ተልእኮ ውስጥ ስንመለከት ምን ብቻ አይደለም እግዚአብሔር የሰጣቸው የጸጋ ስጦታዎችን፣ የሚገለጡ ነገሮችን፣ ዝርዝሮችን ብቻ አይደለም የሰጠው። እነዚህ ጸጋ ስጦታዎች እንደተሰጡ ሁላችንም እናውቃለን። ግን እሱን ብቻ አይደለም መጽሐፍ ቅዱስ እንደሚናገር ምን አድራጊነቱንም ጭምር፣ ድል አድራጊነቱን ጭምር ነው የሰጠው እግዚአብሔር። ስሙ የተመሰገነ ይሁን። እግዚአብሔር ይመስገን። ባለ ድል ነን ወገኖቼ። እግዚአብሔር ድል አድራጊዎች አድርጎ ነው የሾመን። እኔ በጣም ደስ ይለኛል። የወንጌል አገልጋይ ነኝ። ግን በየዘመናቱ በጣም ብዙ ክፋት፣ ብዙ ችግር፣ ብዙ መከራ ይገጥመኛል። እነዚህ መከራዎች፣ እነዚህ ችግሮች አላስቀሩኝም። ያመንኩት ኢየሱስ ሞትን አሸንፎ፣ ሞትን የሚያክል ነገር አሸንፎ በሦስተኛ ቀን እንደተናገረው የተነሳ ኢየሱስ ስለሆነ ድል አድራጊን ኢየሱስን ስለተቀበልኩት በገባሁበት ነገር ወይንም በችግር ውስጥ ሆኜ ችግሩ ውጦኝ አላስቀረኝም። ዛሬ ይሄ ለእኔ ብቻ አይደለም ለእናንተም ጭምር ነው። በተለያየ ሁኔታ ያላችሁ ሰዎች ያላችሁበት ሁኔታ አያስቀራችሁም። እርግጠኛ ሆኜ ነው የምነግራችሁ፣ አያስቀራችሁም። የተቀበላችሁት ኢየሱስ፣ በሕይወታችሁ ያለው ኢየሱስ ጸጋ ስጦታ ሰጪ ብቻ ሳይሆን ድል አድራጊ ኢየሱስ ነው። ክብር ለኢየሱስ ይሁን። ሉቃስ 10:19 እነሆ እባቡና ግንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣንን ምን አድርጌ ያለው ነው የምለው፣ ሰጥቻቸዋለሁ ስልጣን። ሃሌሉያ። የሚጎዳችሁም ምንም ነገር የለም ነው የምለው። ጠላት አለ። ጠላት ኃይለኛ ነው። ግን ለአንተ በጠላት ኃይል ሁሉ ላይ ባለስልጣን፣ የበላይ እንድትሆን እግዚአብሔር ይህንን ነገር ሰጥቷል። ለአንቺ እግዚአብሔር
በጠላት ኃይል ሁሉ ላይ የበላይ እንድትሆኝ የድል አድራጊነትን ህይወት ሰጥቶሻል። ሃሌሉያ። እኔ የሚገርመኝ ይሄ ነው። ጌታ ለእኔ የሰጠኝ ህይወት የድል አድራጊነት ህይወት ነው። ዛሬም ሳገለግል ሁሌም የድል ህይወት ይሰማኛል። ለምን ወገኖቼ? የድል አድራጊ ልጁ ስለሆንኩ የልጅነት ስልጣን ጭምር ስለተሰጠኝ የአባትን ስም በጠራ ቁጥር ሁሉ ድል ይሰማኛል። ሃሌሉያ፣ ክብር ለኢየሱስ ይሁን። ስለዚህ የድል አድራጊነትን ህይወት እግዚአብሔር ሰጥቶናል። ወገኖቼ በዚህ ቃል መሰረት እንጸልያለን። ድል አድራጊዎች ነን። ሃሌሉያ። እባቡና ግንጡን እንረግጣለን። ያስጨነቀንን እናስጨንቃለን። በናዝሬቱ በጌታ በኢየሱስ ክርስቶስ ስም እጸልያለሁ። የትኛውም የጠላት ኃይል የፈረሰ ይሁን፣ የዲያብሎስ ዕቅድ የፈረሰ ይሁን። ከዚህ ቃል የተነሳ እግዚአብሔር አምላካችን ሆይ ለእኛ የሰጠን የጸጋ ስጦታ ዝርዝር ብቻ ሳይሆን የድል አድራጊነትን ህይወት ነው። እግዚአብሔር አምላካችን ሆይ መሳሪያ ብቻ አይደለም ያሳዝከን። እኔ ጸልያለሁ ጌታ እግዚአብሔር ሆይ የትኛውም የጠላት ዕቅድ የፈረሰ ይሁን በጌታ በኢየሱስ ስም በኢትዮጵያ ምድር ላይ እንዲሁም ደግሞ ከኢትዮጵያ ውጭ የሚሰራ የትኛውም የጠላት አሰራር በተለይ ክርስቲያኖች የድል አድራጊነትን ህይወት እንዳይኖሩ የሚያደርግ የሚገዳደር መንፈስ በኢየሱስ ስም የተመታ ይሁን። ሃሌሉያ። በኢየሱስ ስም የተመታ ይሁን። በኢየሱስ ክርስቶስ ስም የተመታ ይሁን። እግዚአብሔር ሆይ ፈጽሞ የድል አድራጊነትን ህይወት እንድናውጅ እንድትረደን እኔ ጸልያለሁ። ስለዚህ ጊዜ እጅግ አድርጌ አመሰግናለሁ። አንድ ወንድሜን ከድካም ስላነሳው፣ አንድ ሂቴን ባለችበት ተስፋ በመቁረጥ ህይወት ውስጥ ካለችበት ህይወት ስላወጣት እግዚአብሔር ሆይ በዚህ ጸሎት ለአንድ ወንድሜ ስለደረስክ እጅግ አድርጌ አመሰግናለሁ። ክብር ላንተ ይሁን በኢየሱስ ክርስቶስ ስም አሜን። ሁላችንም አብረን ከኔ ጋር እንጸልይ። እግዚአብሔር አምላካችን ሆይ በዚህ ጊዜ በቃልህ እንድትናገረን በኢየሱስ ክርስቶስ ስም እንጸልያለን። ቃሌ ህይወትን የሚሰጥ ነው። ቃሌ ታሪክን የሚቀይር ነው። በእውነተኛ ቃልህ ተናገረን። እግዚአብሔር አምላካችን ሆይ ለእያንዳንዳችን በያለንበት ሁኔታ ሁሉ እግዚአብሔር ሆይ እንድትናገረን። አንተ በዓለም ሁሉ በአንድ ጊዜ የምትገኝ አምላክ ነህ። ታሪክን መቀየር የምትችል አምላክ ነህ። ምንም በዚህ ዓለም የክፉ አሰራር ብኖር እንኳን የክፉ አሰራር ባለበት በዚህ ዓለም ላይ በዚህ ዓለም ክፋት ላይ ስልጣንን ለእኛ ስለሰጠህን እጅግ አድርገን እናከብራለን። ስለሰማህን እጅግ አድርገን እናመሰግናለን። ክብር ላንተ ይሁን በኢየሱስ ስም አሜን። ዛሬ የምሰብከው የእግዚአብሔር ቃል ያለው ማርቆስ 16 ከቁጥር 16 እስከ 17 ባለው ክፍል ይሆናል። ይህንን ቃል በምንመለከትበት ጊዜ ማርቆስ 16 ስለምንድን ነው የምናገረው? የሚያምኑትን እነዚህ ምልክቶች ይከተሏቸዋል። በስሜ ምን ያደርጋሉ ይላል? አጋንንቶችን ያወጣሉ፣ በአዲስ ልሳን ይናገራሉ። በዚህ ክፍል እባቦችን በእጃቸው ይይዛሉ ይላል። የሚገድል መርዝ ቢጠጡ እንኳን አይጎዳቸውም። እጃቸውንም በሕመምተኞች ላይ ይጭናሉ፣ እነርሱም ይፋወሳሉ ነው የሚለው በዚህ ማርቆስ 16 ያለው ቃል። ከዚህ ክፍል ተነስተን ርዕሴ ዛሬ እንዲህ የሚል ነው፣ በስሙ ያለው ስልጣንና የአማኝ ሕይወት የሚል ነው። በስሙ ያለው ስልጣን፣ በክርስቶስ ኢየሱስ ስም ያለው ስልጣን። እንግዲህ ወገኖቼ የኢየሱስ ስም ከስሞች ሁሉ በላይ ነው። ከስም ሁሉ በላይ የሆነውን ስም የሰጠው ደግሞ እግዚአብሔር አማኝ በድል ሕይወት እንዲመላለስ ነው። በጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይቶ ከተነሳ በኋላ
ጌታችን ኢየሱስ ክርስቶስ ከሙታን ከተነሳ በኋላ ለ11 ደቀ መዛሙርቶች እንደሚታወቁ ተገልጧል። መገለጥ ብቻ አይደለም፣ ታላቁን ተልእኮ ደግሞ ሰጥቷቸዋል። በዚህ በታላቁ ተልእኮ ውስጥ ስንመለከት ምን ብቻ አይደለም እግዚአብሔር የሰጣቸው፣ የጸጋ ስጦታዎችን የሚገለጡ ነገሮችን ዝርዝሮችን ብቻ አይደለም የሰጠው። እነዚህ ጸጋ ስጦታዎች እንደተሰጡ ሁላችንም እናውቃለን። ግን እሱን ብቻ አይደለም መጽሐፍ ቅዱስ እንደሚናገር ምን አድራጊነቱንም ጭምር ድል አድራጊነቱን ጭምር ነው የሰጠው እግዚአብሔር። ስሙ የተመሰገነ ይሁን። እግዚአብሔር ይመስገን። ባለ ድል ነን ወገኖቼ። እግዚአብሔር ድል አድራጊዎች አድርጎ ነው የሾመን። እኔ በጣም ደስ ይለኛል። የወንጌል አገልጋይ ነኝ። ግን በየዘመናቱ በጣም ብዙ ክፋት፣ ብዙ ችግር፣ ብዙ መከራ ይገጥመኛል። እነዚህ መከራዎች፣ እነዚህ ችግሮች አላስቀሩኝም። ያመንኩት ኢየሱስ ሞትን አሸንፎ፣ ሞትን የሚያክል ነገር አሸንፎ በሦስተኛ ቀን እንደተናገረው የተነሳ ኢየሱስ ስለሆነ ድል አድራጊን ኢየሱስን ስለተቀበልኩት በገባሁበት ነገር ወይንም በችግር ውስጥ ሆኜ ችግሩ ውጦኝ አላስቀረኝ። ዛሬ ይሄ ለእኔ ብቻ አይደለም ለእናንተም ጭምር ነው። በተለያየ ሁኔታ ያላችሁ ሰዎች ያላችሁበት ሁኔታ አያስቀራችሁም። እርግጠኛ ሆኜ ነው የምነግራችሁ፣ አያስቀራችሁም። የተቀበላችሁት ኢየሱስ፣ በሕይወታችሁ ያለው ኢየሱስ ጸጋ ስጦታ ሰጪ ብቻ ሳይሆን ድል አድራጊ ኢየሱስ ነው። ክብር ለኢየሱስ ይሁን። ስለዚህ በዚህ ክፍል እንደተመለከትነው ኢየሱስ ድል አድራጊ ነው። ሉቃስ 10:19 እነሆ እባቡና ግንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣንን ምን አድርጌአለሁ ነው የምለው፣ ሰጥቻቸዋለሁ ስልጣን። ሃሌሉያ። የሚጎዳችሁም ምንም ነገር የለም ነው የምለው። ጠላት አለ። ጠላት ኃይለኛ ነው። ግን ለአንተ በጠላት ኃይል ሁሉ ላይ ባለስልጣን የበላይ እንድትሆን እግዚአብሔር ይህንን ነገር ሰጥቷል። ለአንቺ እግዚአብሔር በጠላት ኃይል ሁሉ ላይ የበላይ እንድትሆኝ የድል አድራጊነትን ህይወት ሰጥቶሻል። ሃሌሉያ። እኔ የሚገርመኝ ይሄ ነው። ጌታ ለእኔ የሰጠኝ ህይወት የድል አድራጊነት ህይወት ነው። ዛሬም ሳገለግል ሁሌም የድል ህይወት ይሰማኛል። ለምን ወገኖቼ? የድል አድራጊ ልጁ ስለሆንኩ የልጅነት ስልጣን ጭምር ስለተሰጠኝ የአባትን ስም በጠራ ቁጥር ሁሉ ድል ይሰማኛል። ሃሌሉያ። ክብር ለኢየሱስ ይሁን። ስለዚህ የድል አድራጊነትን ህይወት እግዚአብሔር ሰጥቶናል። ወገኖቼ በዚህ ቃል መሰረት እንጸልያለን። ድል አድራጊዎች ነን። ሃሌሉያ። እባቡና ግንጡን እንረግጣለን። ያስጨነቀንን እናስጨንቃለን። በናዝሬቱ በጌታ በኢየሱስ ክርስቶስ ስም እጸልያለሁ። የትኛውም የጠላት ኃይል የፈረሰ ይሁን፣ የዲያብሎስ ዕቅድ የፈረሰ ይሁን። ከዚህ ቃል የተነሳ እግዚአብሔር አምላካችን ሆይ ለእኛ የሰጠን የጸጋ ስጦታ ዝርዝር ብቻ ሳይሆን የድል አድራጊነትን ህይወት ነው። እግዚአብሔር አምላካችን ሆይ መሳሪያ ብቻ አይደለም ያሳዝከን። እኔ ጸልያለሁ ጌታ እግዚአብሔር ሆይ የትኛውም የጠላት ዕቅድ የፈረሰ ይሁን፣
በጌታ በኢየሱስ ስም በኢትዮጵያ ምድር ላይ እንዲሁም ደግሞ ከኢትዮጵያ ውጭ የሚሰራ የትኛውም የጠላት አሰራር በተለይ ክርስቲያኖች የድል አድራጊነትን ሕይወት እንዳይኖሩ የሚያደርግ የሚገዳደር መንፈስ በኢየሱስ ስም የተመታ ይሁን። ሃሌሉያ! በኢየሱስ ስም የተመታ ይሁን። በኢየሱስ ክርስቶስ ስም የተመታ ይሁን። እግዚአብሔር ሆይ ፈጽሞ የድል አድራጊነትን ሕይወት እንድናውጅ እንድትረደን እኔ ጸልያለሁ። ስለዚህ ጊዜ እጅግ አድርጌ አመሰግናለሁ። አንድ ወንድሜን ከድካም ስላነሳው፣ አንድ ሂቴን ባለችበት ተስፋ በመቁረጥ ሕይወት ውስጥ ካለችበት ሕይወት ስላወጣት እግዚአብሔር ሆይ በዚህ ጸሎት ለአንድ ወንድሜ ስለደረስክ እጅግ አድርጌ አመሰግናለሁ። ክብር ላንተ ይሁን በኢየሱስ ክርስቶስ ስም አሜን።